ውጭ ሀገር ያላችሁ እህትና ወንድሞች ገንዘባችሁ እየተሰረቀ ነው። እናንተ 100% የምትለፉለት ገንዘብ 80%ን የሚወስደው ሌባ ነው። ይህ ማለት እናንተ 50 ሺህ ብር ሰራችሁ ማለት 40 ሺህ ብሩን የሚወስደው ሌባ ነው ማለት ነው። እንዴ እኔ 50 ሺህ ብር እኮ ሰርቼ ለቤት ነው ያረኩት፣ ቦታ መግዣ ነው ያረኩት፣ ወይም ደግሞ ለቤተሰብ ነው የላኩት፣ ወይም ደግሞ ልብስ ነው የገዛሁበት ልትሉ ትችላላችሁ። ነገር ግን ጉዳዩ ግን እሱ አይደለም። እስኪ ማን ነው የእናንተን ክፍያ በኢትዮጵያ ሊከፈል የሚችለው? ትልቅ ዶክተሬት እንደውም ደግሞ ትልቅ የፖለቲካ አካል ወይም ደግሞ የበላይ ለምሳሌ ማስተር ያለው አካላት ካልሆነ የእናንተን ደሞዝ የሚከፈለው የለም። ነገር ግን ትንሽ ስራ ሰርተው መኪና የሚይዙ ሰዎች አሉ፣ ቪላ ቤት ያላቸው ሰዎች አሉ። ለምን እነሱን መሆን አትችሉ? እነሱን መሆን ትችላላችሁ። ነገር ግን የእናንተ ገንዘብ 100% ለፍታችሁለት 80%ን የሚወስደው ሌባ ነው ማለት ነው። 50 ሺህ ብር ሰርታችሁ 40 ሺህ ብሩን የሚወስደው ሌባ ነው ማለት ነው። ምርጥ የተባሉ ለእናንተ ገንዘባችሁን ሜክ አድርገው ነገ የቤት ባለቤት የመኪና ባለቤት የሚያደርጓችሁን 8 ነጥቦችን ይዤላችሁ መጥቻለሁ። 7ኛው በተለይ የእናንተ ሙሉ በሙሉ የገንዘባችሁ ልትቆጥቡበት የምትችሉት ጥበብ ወይም ስልት ነው ማለት ነው። ይህን ቪዲዮ እስከ መጨረሻው ማየት እንዳትረሱ። ሰብስክራይብ፣ ላይክ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ቪዲዮውን እስከ መጨረሻው እዩት፣ ይጠቅማችኋል። ለውጭ አገር ላሉ እህቶችና ወንድሞች እንዲሁም መሄድ ላሰቡ አድርሱላቸው ይሄንን ቪዲዮ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ያ ጀማዓ እንዴት ናችሁ? ዛሬ ደስ በሚል ርዕስ መጥቼላችኋለሁ ማለት ነው። ሙስሊም ለሙስሊም እንዲሁም ደግሞ ወንድም ለወንድም እህት ለእህቱ ያለውን ነገር ያሳለፈውን ነገር ሲመካከር እንዲሁም ደግሞ ሲተዋወስ አላህ የሚወደው ነገር ነው። እኔ ደግሞ ውጭ ሀገር ያሉ እህቶች እየተንከራተቱ አመት 2 አመት 3 አመት 4 አመት እስከ 20 አመት ድረስ የሚቆዩ እህቶች አሉ። እንደዛ ቆይተው ግን የቤት ባለቤት አለመሆን፣ የመኪና ባለቤት አለመሆን፣ እነሱ ቢያንስ አንድ 70 ቆርቆሮ 50 ቆርቆሮ ሆነች ገጠር አካባቢ ሰርተው ከዛ በላይ መስራት እየቻሉ ከዛ በላይ ማግኘት እየቻሉ ነገር ግን ገንዘባቸው ሌባ እየበላው ነገር ግን ዝም ብለው በከንቱ ያሉ እህቶች እና ወንድሞች አሉ። ባርነት በውጭ ሀገር ባርነት ከባድ ነው። እንደምንሰማው ከሆነ አልሞከረንም አልহামዱሊላህ። ነገር ግን እንደሚነግሩን ከሆነ ከባድ ነው። እስከ 8 ሰዓት ድረስ ሰርተው እንዲሁም ደግሞ 24 ሰዓት ድረስ የሚሰሩም አሉ። ከዛ ደግሞ በጣም ብዙ ፈተና፣ ብዙ ጭቅጭቅ፣ ብዙ ድካም ያ ሁሉ አግኝቷቸው የሚያገኙትን ገንዘብ ነገር ግን 70%ን የሚወስደው ሌባ ነው። እና ይህ እንዳይሆን 8 ያዘጋጇቸው ዋና የተባሉ ለእናንተ ጠቃሚ የሆኑ ርዕሶችን ይዤላችሁ ቀርብ ያለሁ ማለት ነው። የመጀመሪያው ውጭ ሀገር ከመሄዳችሁ በፊት እንዲሁም ሄዳችሁ አሁንም ባላችሁበት ሁኔታ ላይ አላማ ሊኖራችሁ ይገባል። የመጀመሪያው እናንተ አላማ ልታደርጉት የሚገባው ነገር ምንድነው? እናንተ አላማ አድርጋችሁ የምትይዙት ነገር ፓስፖርት ሊሆን ይችላል፣ የሆነ ቪዛ ሊሆን ይችላል፣ ሜዲካል ሊሆን ይችላል። ያን ሁሉ አልፋችሁ ውጭ ሀገር መሄድ ነው። አላማ ግን አይደለም። አላማ ሊሆን የሚገባው መሄዳችሁ አይቀርም፣ ከሄዳችሁ በኋላ ያለው ሁኔታ ማለት ነው። ሄጄ ለምንድነው የምሄደው? ለምንድነው የምሄደው? የሆነ ነገር ለማግኘት ነው? የሆነ ነገር ለመስራት ነው? ቤተሰቦቼን ለማርካት ነው? አላማ የምትሉት ነገ ከነገ ወዲያ ልታገኙት የምትችሉት የኑሮ ዘይ ነው ማለት ነው። ስለዚህ ምን አይነት ኑሮ ነው መኖር የምትፈልጉት? ሄዳችሁ ስትመለሱ ልታገኙት የምትፈልጉት ነገር ምንድነው? ቪላ ቤት ነው? መኪና ነው? ቤተሰቦቻችሁን መርዳት ነው? ትልቅ ካምፓኒ ቢዝነስ መክፈት ነው? ብቻ የየራሳችሁን አላማ ልታስቀምጡ ይገባል። አላማ ከሄዳችሁ መነሻችሁን መድረሻችሁን ሳታውቁ መነሻችሁን ብታውቁ ምንም ፋይዳ የለውም ማለት ነው። ዝም ብላችሁ ልክ እንደ ጅዋጅዌ እንዲህና እንደዚህ እያላችሁ ገንዘባችሁን ትበላላችሁ፣ ጊዜያችሁን ትበላላችሁ፣ ጤንነታችሁ ሳይቀር ትበላላችሁ ማለት ነው። ስለዚህ እንዳይሆን የመጀመሪያው ርዕስ አላማ ሊኖራችሁ ይገባል ማለት ነው። አላማ ስትል አልገባንም። ምን አይነት አላማ ነው ለምትሉት አላማ የሚባለው ነገር
ለምታደርጉት ነገር ምላሽ መስጠት ማለት ነው። ይሄን ማድረገው እኮ ለዚህ ነው። ለምሳሌ እንበልና ይሄ ቪዲዮ የምሰራው እኮ አላማ ለምንድን ነው ብላችሁ ብትጠይቁኝ ይሄን ቪዲዮ የምሰራው እናንተ እስከዛሬ ስትበሉ የነበሩ ገንዘባችሁን ወደ ራሳችሁ ወደ ባለቤትነታችሁ መመለስ፣ ያ ደግሞ ለኔ አንድም አጅር ነው። ይሄን ነገር ለእህት ለወንድም ማስተዋስ ትልቅ አጅር ነው። አንደኛው አላማዬ አጅር ነው ማለት ነው። ሁለተኛው አላማዬ ደግሞ እናንተን መርዳት፣ እንዲሁም ደግሞ እዚህ አሚሮዬ ላይ ያለውን ሸክም ማቅለል። ስለዚህ እናንተ አላማ የምትሉት ነገር ውጭ ሀገር ሄጄ የመጀመሪያውን ደሞዜን እንደሰራሁኝ እዳይል መክፈል ነው። ሁለተኛ ደሞዜን እንደሰራሁኝ የሆነ ነገር መቆጠብ ነው። ሶስተኛ እንደተቀበልኩኝ የሆነ ነገር ልገዛ ነው። ቦታ ሊሆን ይችላል። ነገር ግን በፍጹም ላትሰሩት የሚገባ ነገር ቤት መስራት። ቦታ ግዙ። ቦታ ልትገዙ ትችላላችሁ፣ ነገር ግን ቤት እንዳትሰሩ። እሱን ወደፊት ርዕስ መጣበት ይሆናል። ስለዚህ አላማችሁን መጀመሪያ ወረቀት ላይ ልታሰፍሩት ይገባል ማለት ነው። ወረቀት ላይ ካሰፈራችሁት በኋላ አላማችሁን ከዛ ምንድነው ማድረግ እንፈልገው፣ ምን አይነት ቤት ነው መስራት እንፈልገው፣ ምን አይነት መኪና ነው መግዛት እንፈልገው፣ ምን አይነት ህይወት ነው መኖር እንፈልገው፣ ከውጭ ሀገር ከተመለስኩ በኋላ ውጭ ሀገርስ ህይወቴ እንዴት አድርጌ ነው ገንዘቤን ማንቀሳቀሰው። እነዛን ነገራቶች ከመሄዳችሁ በፊት እንደውም ከሄዳችሁም በኋላ ረፍዶ ሊሆን ይችላል መጻፍ ግዴታ ነው ማለት ነው። አሚሯችሁም ውስጥ ልትስሉት ይገባል። ሁለተኛውና እናንተን የቤት ባለቤት የመኪና ባለቤት የሚያደርጋችሁ ትልቁ ፖይንት ኢንቨስትመንት ነው። ገንዘብ አላችሁ፣ በጣም ጥሩ የሚባል ገንዘብ በሁለት ወር ውስጥ 100 ሺህ ብር ልታገኙ ትችላላችሁ። 150 ሺህ ብር ልታገኙ ትችላላችሁ። 70 ሺህ ብር ልታገኙ ትችላላችሁ በሁለት ወር። ይህ በጣም ትልቁ ብር ነው። እውነት ለመናገር በሁለት ውስጥ ኢትዮጵያ ውስጥ 100 ሺህ ብር 150 ሺህ ብር ሊገኝ የማይችልበት አግባብ ነው ማለት ነው። በሁለት ወር አይገኝም እንደዛ። እና ይህ ምንድነው ትልቅ ቫልዩ ነው፣ ለእናንተ ትልቅ የሆነ ቫልዩ ነው። ስለዚህ ይህንን ቫልዩ መጠቀም አለባችሁ። ኢንቨስትመንት ማለት ምን ማለት ነው? በዛች በ100 ሺህ ብር ሊሆን ይችላል፣ በዛች በ50 ሺህ ብር ሊሆን ይችላል። የሆነ ነገር የሚጨምር ነገር ሊሆን ይችላል፣ ወይም ደግሞ ከናንተ በላይ ትርፋማ ሊያደርግላችሁ እናንተ ገንዘብ ሊያመጣላችሁ የሚችል ነገር ላይ ብራችሁን ማዋል ማለት ነው። ብዙ እህቶቻችን ስህተት በነገራችን ላይ ታማኝ ሰው ባለማግኘትም ሊሆን ይችላል፣ ለነሱ ገንዘባቸውን የሚያንቀሳቀስላቸው ሰው ባለማግኘትም ሊሆን ይችላል፣ ወይም ደግሞ ገንዘባቸውን ቤተሰብ ወይም ደግሞ ሌላ ሊያቃልጥባቸው ወይም ደግሞ ሊያጠፋባቸው ስለሚችል ሊሆን ይችላል። ሙሉ የ2 አመቱን እዛው ራሳቸው ጋር ይቆጥቡታል ማለት ነው። ከዛ መተው መሸርሸር ልክ እንዳሸዋ ተሸርሽሮ መጨረሻ ላይ ውሃ ይበላዋል ማለት ነው። ይሄ መሆን የለበትም። የ2 ወር እንደሰራሽ ቦታ ልትገዢ ትችላለሽ። ለምሳሌ ቦታ በ100 ሺህ ብር ቦታ አለ እንዴ? ላይኖር ይችላል። ግን ቢያንስ 200 ሺህ ብር በ100 ሺህ ብር ሊኖር ይችላል። የሆነ ወጣ አለ ቦታ ላይ ሊጨምር የሚችል መሆን አለበት፣ ህጋዊ መሆን አለበት። ወይም ደግሞ ሰብሰብ አድርጋችሁ የ300 ሺህ ብር ቁብ መግባትም ትችላላችሁ። ለምሳሌ ከሌሎቹ ጋር ሰዎች ጋር በመቀናጀት ቁብ ገብታችሁ የ400 ሺህ ብር ቢያንስ 100 ሺህ ብር 10 ልጆች ወይም ደግሞ እንዳይበዛባችሁ 5 ልጆች በመሆን የሁለት ወራችሁን ያኔ ምን ልታደርጉት ይገባል ማለት ነው? ቁብ ልትገቡ ይገባል። የመጀመሪያ ቁብ እዚህ ቦታ ላይ የመጀመሪያ ቁብ፣ ሁለተኛ ቁብ። አሁን ለምሳሌ 5 ልጆች ብትሆኑ 100 ሺህ ብር 500 ሺህ ብር ይወጣላችኋል ማለት በ500 ሺህ ብር ህጋዊና ቆንጆ ቦታ ልትገዛላችሁ ማለት ነው። ሁለተኛው ቤት እንዳትሰሩ፣ ቤት ልትሰሩ አይገባም። ቤት ፈጽማችሁ ልትሰሩ አይገባም። ሶስተኛ ነገር ልታደርጉት የሚችል አንዳንዴ አስተሳሰባችን እንደሚወስደን ታውቃላችሁ። የሆነ ቤት ካልሰራን በቃ ስንመለስ የሚደብረንና ነገር ይመስለናል። ያ በጣም ጭቃው፣ ቆርቆሮው፣ ሚስማሩ፣ እንጨቱ በጣም ብዙ ተጠቅሶ የማይዘለቅ ነገር ገንዘባችንን ወደ ላይ እንዳያደርግ ያደርግብናል ማለት ነው። ስለዚህ ለምሳሌ ቆርቆሮ ቤት ብትሰሩ ምናምን ያችሁ ቤት አንድ ቦታ ያለችው ብቻ ልትጨምር የምትችለው እንጂ ሌላ አይጨምርላችሁ። ለምን መሰላችሁ የሚሆነው? ለምሳሌ ቤት በምትሰሩበት ሰዓት
ገንዘባችሁን ወጪ ነው እንጂ የምታደርጉ ገቢ ልታደርጉ አትችሉማ። ለምሳሌ ቆርቆሮ በመግዛት ወጪ ታደርጋላችሁ። ቦታ በመግዛት ግን ምን ታተርፋላችሁ መሰላችሁ? ሌላ ቦታ ታተርፋላችሁ። ቦታው በመጨመረ ቁጥር 100 ሺህ ብር 200 ሺህ ብር እያተረፋችሁ ይሄዳል ማለት ነው። ይሄ ትርፍ ነው። ስለዚህ ቦታ መግዛት ለምሳሌ ለእናንተ ቀላሉ ብዬ ያሰብኩት ነገር ሌላ ንግድ መመስረት ሊሆን ይችላል። እሱ ትንሽ አዳጋች ነው። ታማኝ ሰው አታገኙም። ለራሱ ይበላችኋል። ከሌቦቹ መካከል አንዱ ሊሆን ስለሚችል ገንዘባችሁን ወደ ንግድ መስመር ማስገባት ትንሽ ከበድ ሊል ይችላል። እሱ ሳይሆን ቢያንስ በታማኝ ሰው ጥሩ የሆኑ ቦታዎችን መግዛት። ለምሳሌ 5 ቦታ ጠንክራችሁ በ2 አመት ውስጥ ብትሰሩ እንደው ቀላል ብዬ ያሰብኩት ነው። 5 ቦታዎችን በ2 አመት ምንም አይነት ቢሳሰሩ ማለት ነው ጠንክራችሁ በ2 አመት ውስጥ 5 ቦታዎችን ብትገዙ ልክ እንደመጣችሁ አንዱን ቦታ ትሸጡና ትልቅ ኢንቨስት ላይ ታደርጉታላችሁ። ትልቅ ያኔ ራሳችሁ አላችሁ፣ በአካል አላችሁ። የፈለጋችሁትን ገበያ መስረት ትችላላችሁ ማለት ነው። የፈለጋችሁትን ሱቅ መክፈት ትችላላችሁ ማለት ነው። ሱቅ ሲከፍቱ ደግሞ አንዳንድ እህቶቻችን በጣም የሚያጠፉ ስህተት የሆነ የሸቀጥ ሱቅ የሆነ ነገር የሆነ በቃ ዝም ብሎ ብስኩት የሚቸረቸርበት ሊሆን ይችላል። የሆነ በቃ ቀላል የሚባል ነገራቶችን ይከፍቱና ወደሆኑ በቅጽበት ክስር ይላሉ። አዱቢ ይወስድባቸዋል። ይሄ እንደዛ አይደለም። ለምሳሌ ቦታ ቢያንስ 500 ሺህ ብር ብትሸጡ አንድ ቦታ በዛ በ500 ሺህ ብር ችርቻሮ መግባት የለባችሁም። ችርቻሮ ከገባችሁም ደግሞ የሆነ ለየት ያለ ነገር ለምሳሌ ምንጣፍ ቤት ሊሆን ይችላል። ምንጣፍ ቤት ስላችሁ ይሄ አረባዊ መጅልስ ምናምን የሚነጠፍበት ጥሩ ነገር የሆነ ጥሩ መጋረጃዎች ሊሆን ይችላል። ብቻ እንደዚህ አይነት ዘመን ያለ ነገር። ሌላ ደግሞ ማከፋፈል፣ ሸቀጥም ታላችሁ ደግሞ ማከፋፈል ሊሆን ይችላል። እንዴት አድርጋችሁ ታከፋፍላላችሁ? የራሳችሁ ሰራተኛ ትቀጥራላችሁ፣ የራሳችሁ ታንቀሳቀሳላችሁ። በቃ ማከፋፈል በዛች በምትችሏት አቅም ማከፋፈል መቻል አለባችሁ። ችርቻሮ ግን ያከስራችኋል። እና በዚህ ነገር ይሄንን ግን ኢንቨስት የምታደርጉት ከመጣችሁ በኋላ ነው። ሳትመጡ በፊት ቦታ መግዛት አለባችሁ። ቦታ ቢያንስ 5 ቦታ ብትገዙ አንዱን በአንዱ ቦታ ተከራያላችሁ። ጽድት ያለ ቤት ተከራይታችሁ ስራችሁን እንሰራላችሁ። ከዛ 4 ቦታ አላችሁ። ጥሩ የሚባል ገበያ ያላችሁ ማለት ነው። ወይም ደግሞ ጥሩ የሚባል የቢዝነስ ሱቅ ሊኖራችሁ ይችላል። ጥሩ የሚባል ደግሞ የሆነ ብቻ ገቢ የሚያስገባ ማከፋፈያ ሊኖር ይችላል። መጋረጃ ቤት ሊሆን ይችላል። መጅልስ ቤት ሊሆን ይችላል። ብቻ ጥሩ ነገር የሚባል ለእናንተ አሚሯችሁ እርካታ የሚሰጣችሁ ስራ አላችሁ ማለት ነው። ይሄ ማለት 4 ቦታና አንድ ጥሩ ያ የገበያ ማዕከላችሁ ማስፋት ከፈለጋችሁ ደግሞ አንዱን ቦታ ትደግሙታላችሁ። 3 ቦታ ቀራችሁ። ስለዚህ ያ በቢያንስ እኔ በቀላሉ አድርጌ ያሰብኩት ነው። 500 ሺህ ብር አድርጌ ያሰብኩት ነው። 500 ሺህ ብር ብትሸጡ ለምሳሌ 1 ሚሊዮን ብር ገበያ ጀመራችሁ ማለት ነው። በዚህ በ1 ሚሊዮን ብር ጥሩ የሚባል ስራ ትሰራላችሁ። እኔ በ10 ሺህ ብር በ20 ሺህ ብር የምሰራውን በነግራችሁ ኢንሻአላህ ሌላ ቪዲዮ ሰራላችኋለሁ። እሱን በተመለከተ እሱን ቪዲዮ ወደፊት ታውታላችሁ ማለት ነው። በ10 ሺህ ብር በጣም ብዙ ብር ሜክ ማድረግ እችላለሁ፣ መስራት እችላለሁ። በ1 ሚሊዮን ብር ግን በጣም ብዙ ብር መስራት ይቻላል ማለት ነው። ምክንያቱም አሁን ላይ ብር ነው እንጂ ስራዎች በጣም ኢነፍ ናቸው። ስለዚህ ብሩ ነው። ስለዚህ በዛ በብር በጣም ብዙ ስራ መስራት ትችላላችሁ። ያኔ በቃ መኪና ልትገዙም ትችላላችሁ በዛ በብር። የሚገርማችሁ ነገር ለምሳሌ 1 ሚሊዮን ብር ሽጣችሁ 2 ሚሊዮን 3 ሚሊዮን ብታተርፉ ወይም ደግሞ ከዛ በላይ ያደገ ቢመጣ እንትናችሁ ወረታችሁ በ4 አመት በ5 አመት ውስጥ በዛ ስራ ውስጥ ከቆያችሁ መኪና ትገዛላችሁ። ቪላ ቤትማ ተውት። ያ ባለፈው ያስቀመጣችሁ 3 ቦታ በጣም ጨምሮ ቢያንስ አንድ ሚሊዮን ብር እንበልና በጣም ጨምሮ አትርፎ በጣም ጨምሮ ይጠብቃችኋል። ያ 3 ቦታ ማለት ነው። አንዱን ትሸጡትና አንዱ ላይ ተሰራውታ አንድ ቆንጆ ብላችሁ የምታስቡት ቦታ ላይ ቪላ ቤት ሊሆን ይችላል፣ ጂ+1 ሊሆን ይችላል፣ ጂ+2 ሊሆን ይችላል። ብቻ ደስ ያላችሁን በጣም ቆንጆ የምትባል ቤት ትሰራላችሁ ማለት ነው። አንዱ ቦታ ላይ ማለት ነው። ስለዚህ አንድ የሰራችሁ ቤትና አንድ ቦታ ቀራችሁ ማለት ነው። ጥሩ የሚባል የገበያ ማዕከልም አላችሁ ማለት ነው። ይሄ ማለት በጣም ትርፋማ ትሆናላችሁ ማለት ነው። እና በዚህ መልኩ ከሄዳችሁ ኢንቨስት በዚህ መልኩ ማድረግ ከቻላችሁ ውጤታማ ትሆናላችሁ። ባለቤት ያላችሁም ሊሆን ይችላል። ለባለቤቶቻችሁ በዚህ መልኩ እንዲያስሄዱላችሁ ንገሯቸው። ወንድም ያላችሁም ሊሆን ይችላል። ወንድማችሁም በዚህ መልኩ አባት ሊሆን ይችላል። በዚህ መልኩ እንዲያስኬዱላችሁ ንገሯቸው። በዚህ መልኩ የማያስኬዱላችሁ ከሆነ ግን ተዋቸው። ምናልባት ብዙ ትችት ሊመጣብኝ ይችላል በዚህ ቪዲዮ። ነገር ግን
እውነት ለመናገር ከዚህ ከናንተ ስቃይ ጀርባ ያለውን ያን በመጋፈጥ ነው እንደዚህ ፊት ለፊት ይሄንን ለመናገር የፈለኩት ማለት ነው። ስለዚህ አሁን እናንተ የምታደርጉት ስህተት ምንድነው? ገንዘባችሁ ልክ የሁለት ወር እንደሆናችሁ 100,000 ብር ትልኩላታላችሁ። እስኪ እንግዲህ ይጠራቀምና ቦታ ገዛልሻለሁ እያለ በዛ በ100,000 ብር እንግዲህ የሆነ ወይላም ይገዛል ወይ ጊደር ይገዛል። እንግዲህ ፋዘር ከሆነ አባወርየውም ከሆነ ደግሞ የሆነ ሱቅ ነገር ብስኩት የሚቸረቸርበት ሱቅ ከፈት ያደርጋል። በአውዙ ቢላ በዛም ደግሞ የሚቅም አለ። በዛውም ደግሞ በቃ ሱቅ እየሸጠ እናንተ እዛ እየሰራችሁ የሚቅም ሰው አለ። ወላሂ ይሄ እዚህ ላላችሁ ኢትዮጵያ ውስጥ ላላችሁ እኔ አልመክርም በፍጹም። እነሱ እዛ እየሰሩ ለእናንተ ሞራል ራሱ አረ እንደው ቂማሃ ሐራም ነው ክልክል ነው የሚለውን ትታችሁት እኔ በምን አይነት አስተሳሰብ እንደምታስቡት አላውቅም፣ የምትቅሙ ሰዎች ማለት ነው። ስለዚህ ከዚህ ቂማ ልትርቁ ይገባል ማለት ነው። እንደገና ውጭ ያላችሁ እህቶቻችሁን በዚህ መልኩ እንዲሄዱላችሁ አታድርጓቸው ማለት ነው። ስለዚህ እናንተ የምታደርጉት ነገር ይሄንን ነው። ይሄ ደግሞ በፍጹም አያዋጣችሁም። ለምን 20 ዓመት አትሰሩም? ውጤታማ አትሆኑም፣ እንደውም ትርፋማ አትሆኑም በዚህ መልኩ ከሄዳችሁ ማለት ነው። ስለዚህ አባዬ ሆይ 100,000 ብር ልኬላ 100,000 ብር ሳይሆን የላካችሁለት 500,000 ብር ነው። ከቁብ ገብታችሁ ሊሆን ይችላል፣ ወይም ደግሞ የ5 ወሩን አጠራማችሁ ሊሆን ይችላል የላካችሁለት። አባዬ እዚህ ቦታ ቆንጆ የሚባል ቦታ ከሌን ያዝና ከሌን በቃ ሪሰርች አድርጉ። እዚህ እንደነበራችሁ የምታምኑትን ሰው እሱ ጋር አውሩ። እንደዚህ አይነት ቦታ ብታገኝልኝ እንደዚህ አይነት ጥሩ የሚባል ቦታ ወንድሜ ላንተ እኮ በይደላላ ብትከፍሉ ይሻላችኋል በነገራችን ላይ። ወይም ደግሞ ለዛ ላገለገላችሁ ሰው ጥሩ ብር ብትከፍሉት ይሻላችኋል። ይሄን ካደረጋችሁ እውነት ለመናገር በጣም ጥሩ የሚባል ነገር ትሰራላችሁ ማለት ነው። ለምሳሌ 5,000 ብር ሰጣለሁ ብትሉት ለምታምኑት ሰው በሚገባ መልኩ አንድን ብር ሰጣችሁ፣ ሁለተኛ ታማኝም ነው፣ ሶስተኛ ደግሞ ለእናንተ ጥሩ ነገር መስራት ስለሆነ ቆንጆ ቦታ ይገዛላችኋል ማለት ነው። በዚህ መልኩ ካስኬዳችሁ ሶስተኛው ሁለቱን ጠቅሼላችኋል። የመጀመሪያው አላማ ሊኖራችሁ ይገባል። ሁለተኛው ኢንቨስትመንት፣ ገንዘባችሁን ኢንቨስት ማድረግ የሆነ ትርፋማ ሊያረጋችሁ የሚችል ነገር ላይ ኢንቨስት ማድረግ ነው። እዚህ በፊት ግን አንድ የረሳሁት ነገር አለ። እሱ ምንድነው? ቅድመ ዝግጅት። ከአላማችሁ ቀጥሎ ቅድመ ዝግጅት የሚባለው ነገር ያልሄዳችሁ መሄድ ሊሆን ይችላል። ውጭ ሀገር መሄድ ሊሆን ይችላል። ለምሳሌ ፓስፖርት አውጥታችሁ ምናምን አድርጋችሁ መሄድ ሊሆን ይችላል። የሄዳችሁ ደግሞ የሆነች ደብተር አዘጋጅታችሁ በዚህ መልኩ ማስኬድ አለብኝ፣ ወይም ደግሞ ከእህቶች ጋር ተመካክሩ እንደዚህ አይነት ነገር። በነገራችን ላይ እህቶች ብትመካከሩ የምትደዋወሉ ቢያንስ አንድ አረብ ሀገር ያለች 5 ጓደኛ ውጭ ሀገር ያለት ይኖራታል። ከዛች ጋር ብትመካከር በጣም ጥሩ ይሄን ማትረፍ ይችላሉ። ያንዷን ሀሳብ በመውሰድ ቅድመ ዝግጅት የሚባለው ነገር ልታካትቱ ይገባል ማለት ነው። ሶስተኛው መከራከር ማለት ትልቅ ዋጋ አለው። እውነት ለመናገር እኔ አንድ ሻንጣ አለ የገዛሁትን በነግራችሁ በጣም ትስቃላችሁ። ስንት እንደገዛሁት ማለት ነው። ለምሳሌ 6,800 ብር ተብዬ በሰዓቱ ዞርኩኝ ምን አልኩኝ በቃ ጠየቅኩ ምናምን በጣም ብዙ ቦታ ጠየቅኩ ልገዛ 5,000 ብር ተስማምቼው ልገዛ በቃ አይኒማ ማያት አለብኝ ዙሪ ብዬ እየተከራከርኩ እየተዘረው መጨረሻ ላይ ዞሮ 6,800 የተባልኩትን ሻንጣ 3,500 ብር ገዛሁት ማለት ነው። እንግዲህ 3,300 ብር አተረፍኩ ማለት ነው። ጥፍ አተረፍኩ ማለት ነው። እንግዲህ ሻንጣው በጣም ያስፈልገኛል። በሰዓቱ ነግሬያቸው 5,000 ራሱ ልገዛ ነበር። በቃ ግን በመንቀሳቀስ በመከራከር ይሄንን ብር አተረፍኩ ማለት ነው። ይሄ ቀላል ብር ነው አይደለም፣ በፍጹም ቀላል ብር ሊሆን አይችልም። በዚህ መልኩ ተከራከሩ። የምትገዙት ቦታ በደንብ የሚያሰው የሚከራከር ሰው እንዳትበሉ። ምክንያቱም አሁን ኢንቨስት ማድረግ ብቻ ሳይሆን የሆነ ገንዘባችሁን ሆነ ነገር ላይ ማዋል ብቻ ሳይሆን መከራከር መቻል አለባችሁ። መከራከር መቻል ማለት አልሆነ ዋጋ ለምሳሌ 500,000 ብር ቦታ እየተገዛ እናንተ 1 ሚሊዮን ብትገዙ ስትመጡም 1 ሚሊዮን ነው የምትሸጡት። ያ ማለት አላተረፋችሁም ማለት ነው። ይሄ ማለት ገንዘባችሁ ተበልታችኋል ማለት ነው። ስለዚህ መከራከር የሚችል ሰው ጥሩ በሚባል ዋጋ ልትገዙ ይገባል። ሀታ ራሱ ለቤተሰብ የሆነ ልብስ ስትገዙ ራሱ በጣም የሚከራከር ሰው ጥሩ አድርጎ የሚገዛላችሁትን ሰው ቅጠሩ፣ ለሱ ክፈሉት። እኔ አለዛዝም ብላችሁ በኦንላይን ምናምን እያላችሁ የ100 ብር እቃ 1,000 ብር እየተሸጠላችሁ 900 ብር እየተበላችሁ ነው ያላችሁት። በዚህ መልኩ ነው የ1,000 ብር እቃ 10,000 ብር፣ የ10,000 ብር እቃ 100,000 ብር በዚህ መልኩ ትበላላችሁ ማለት ነው። ስለዚህ እንዳትበሉ መከራከር መቻል አለባችሁ ለምትገዙት ነገር። ይሄ ማለት ገንዘባችሁን
ቆጠባችሁ ማለት ነው። ለምሳሌ ልክ እኔ እንዳልኳችሁ 6800 ብር የተባልኩትን ሻንጣ 3500 ብር እንደገዛሁት ማለት ነው። ስለዚህ በዚህ መልኩ መከራከር መቻል አለባችሁ ማለት ነው። እንደው በዘፈቀደ ግፍጥ አትበሉ። ይሄ ገንዘባችሁን አንድ ይቆጥብላችኋል ማለት ነው። አራተኛው እና ቆንጆ ለእናንተ ጥሩ ነው ብዬ ያሰብኩት ውጭ ሀገር ያሉ እህቶች እውነት ለመናገር የዋሆች ናቸው፣ ጥሩዎች ናቸው፣ ምስኪኖች ናቸው። ለሰው ይረዳሉ በጣም ከቤተሰብ ጀምሮ በቃ ለሚስኪን ምናምን ለመስጂድ ይሰጣሉ። ማሻአላህ አላህ ይጨምርላችሁ ይሄንን ሐሳብ። ለነገር ግን ለምትሰጡት ነገር ለምትሰጡት አካል ማወቅ አለባችሁ። ማን ሰደቃ ያስፈልገዋል፣ ማን ደግሞ በጣም ጉድለት አለበት። ስለዚህ ለማን መስጂድ መዋል አለብኝ የሚለውን ነገር በደንብ አድርጋችሁ ልትሰሩበት ይገባል። እውነት ለመናገር ዝም ብሎ ለሱሰኛ ሰው ሊሆን ይችላል። ከቤተሰቦቻችሁ ራሱ ለሱሰኛ ሰው አትስጡ ገንዘባችሁ። አባታችሁ ራሱ ሱሰኛ ከሆነ ለሱስ አትስጡት ገንዘብ። ስለዚህ ልብስ መግዛት ካለባችሁ በሌላ ሰው አስገዝታችሁ ልብስ ስጡት። ላም አስፈልጎት እንደሆነ ላሚቱን በሌላ ሰው ለነገሩ እሱ ላሚቱንም ሽጧት ሊጠጣበት ሊቀመበት ሊያጨስበት ይችላል። ነገር ግን ያ እንግዲህ ምንም ማድረግ አይቻልም። እንደዛ እንዲያደርግ መምከር ነው። ስለዚህ እንደዛ ማድረግ መቻል አለባችሁ ማለት ነው። ሌላው ደግሞ ለሚስኪን መስጠት ካለባችሁ ማን ከማን ይብሳል፣ ማንስ አላህን ይፈራል ለአላህ ሲያመልካል ወይም ደግሞ አጅር የበለጠ ያስገኘኛል የሚለውን ነገር ለምትሰጡት ሰው ማወቅ አለባችሁ ማለት ነው። ስለዚህ በዚህ ጉዳይ ላይ በደንብ አድርጋችሁ ሪሰርች አድርጉ። አደራ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደሆነ መቼም ምንም ጥርጥር የለኝም። ደግሞ ይሄንን ለምትወዷት እህታችሁ ሼር አድርጉለት። ይሄን ሐሳብ እውነት ለመናገር በጣም የሚጠቅም ሐሳብ ነው። ስለዚህ ለእህቶቻችሁ ሼር አድርጉላቸው ልክ የእናንተን አይነት መንገድ እንዲሄዱና ብዙ እህቶቻችን ትርፋማ እንዲሆኑ ማለት ነው። ስድስተኛውና ጥሩ የሚባለው ነገር ምንድን መሰላችሁ? መመካከር ነው። መመካከር ሲባል ምን ማለት ነው? መመካከር ሲባል ምን ማለት ነው? ባል ሊኖራችሁ ይችላል መቼም እርግጠኛ ነኝ ብዙዎቻችሁ ማለት ነው። አባት፣ እናት፣ ቤተሰብ ሊኖራቸው ይችላል። እህት፣ ወንድም ሊኖራቸው ይችላል። ወይም ደግሞ የምትወዱት ሌላ ዘመድ ያልሆነ አካል ሊሆን ይችላል። ከዛ አካል ጋር መመካከር። ኢትዮጵያ ያለው ሁኔታ እንዴት ነው? አሁን ገንዘቤን ወደፊት እንዴት ላደርገው እችላለሁ? ምን ልገዛ እችላለሁ? ምን ሊያዋጣኝ ይችላል? እያላችሁ ውጭ ሀገር ካለች እህታችሁ ጋር ያንቺ ባል ምን አደረገልሽ እስኪ ንገሪኝ፣ እንደዚህ ነው ማለት ነው እያላችሁ ከሌሎች እህቶቻችን ጋር መመካከር፣ ከሌሎች ወንድሞች ጋር መመካከር፣ እንዲሁም ደግሞ በዛ ነገር ላይ ሪሰርች እያደረጋችሁ የጋራ ውይይት ማድረጉ በጣም አዋጭ ነው ማለት ነው። ከብዙ ስህተት ትድናላችሁ፣ ብዙ ገንዘብ ከመበላት ትድናላችሁ እውነት ለመናገር ማለት ነው። ሰባተኛውና ጥሩ የሚባለው ነገር ታማኝ ሰው መፍጠር ነው። ታማኝ ሰው መፍጠር ሲባል ትንሽ ከባድ ነው። ታማኝ ሰው እንዴት ትፈጥራላችሁ? አሁን ሰዓት ላይ በጣም ብዙ ሰው ዛሂሩን ከላይ የሚታየው ልክ እንደ ልብሱ ነው ይባላል። ልክ ልብሱ በጣም ካሁን እንደዚህ እንዳማረብኝ ወይም ደግሞ ብዬ እንደማስበው አላማረብኝም ሊሆን ይችላል። ግን ብዬ እንደማስበው እናንተ ከላይ ነጭ ሊሆን ይችላል የለበስኩት፣ ሌላው ነገር ደግሞ ግን ከውስጥ ምን እንዳለ ቀይ ልሁን ወይም ደግሞ ልቤ ውስጥ ምን እንዳለ የምታውቁት ታሪክ የለም። ይሄ ነው በቃ። ብዙ እህቶች የሚሸወዱት በአለባበስ ይሸወዳሉ። በአለባበስ ስላቸው ከላይ አፉ ላይ በዚች ባወራላቸው ነገር ማለት ነው። ይሄ ደግሞ በጣም ስህተት ነው። ብዙ ሰው ልክ እንዳለባበሱ ነው ባህሪውን የሚያሳያችሁ፣ ከላይ ባፉ ነው ይላችኋል። ልቡ ግን ምስጥ ነው፣ አክሳሪ ነው፣ በጣም አክሳሪ የሆነ ሰው ነው። ስለዚህ ያን ሰው በፈተና ሊሆን ይችላል ጥሩ ፈተናዎችን በማውጣት ጥሩ የሚባል ፈተናዎችን በማውጣት ያኔ ምን ታደርጋላችሁ ማለት ነው? ያንን ሰው ፈትናችሁ ታማኝ ሰው ማድረግ ትችላላችሁ ማለት ነው። ታማኝ ሰው ካገኛችሁ ለእናንተ ያስብላችኋል። ለእናንተ ወደፊት እንዴት በምን አይነት መልኩ መሄድ እንዳለባችሁ ያሳያችኋል። ይሄ ደግሞ ለእናንተ ጥሩ የሚባል አጋጣሚ ነውና ታማኝ ሰው ፍጠሩ። ስምንተኛና የመጨረሻው ብዙ ኢንሻአላህ ወደፊት እንመካከራለን፣ ብዙ ነገራቶችን እንመካከርባቸዋለን ኢንሻአላህ። ደግሞ በግል እየመጣችሁ እኔ እንደዚህ ነኝ እንዴት ላድርግ እያላችሁ በኮሜንት ሊሆን ይችላል ወይም ደግሞ ባዮ ላይ እየገባችሁ ወይም ደግሞ ስልክ ቁጥሬ የቴሌግራም አድሬሴን የመጀመሪያ ኮሜንት ላይ አስቀምጥላችኋለሁኝ። በቴሌግራም እየገባችሁ ቀጥታ በባዮ እየገባችሁ ልታወሩኝና ልታስረዱኝ ትችላላችሁ ማለት ነው። ያኔ የሆነ ነገር በምንችለው ነገር ላግዛችሁ ልረዳችሁ እችላለሁ ማለት ነው። ስለዚህ ሰብስክራይብ ማድረግ እንዳትረሱ ወይም ደግሞ የደወል ምልክቷንም ንኩ ማለት ነው። ስለዚህ እስከ መጨረሻው ያዳመጣችሁኝ ኢንሻአላህ በአላህ ፍቃድ ተጠቃሚዎች ትሆናላችሁ።
ያላዳመጣችሁትም ደግሞ እንድታዳምጡት እመክራለሁ ማለት ነው። እስከ መጨረሻው ያዳመጣችሁትና ወንድሞች እጅግ በጣም አድርጌ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አህለን ቢኩም